ዛሬ እንዴት ሀቢት ክሬት እንደምታደርጉ በሰባት ስቴፖች ነግራቸዋለሁ። ብዙ ሰዎች ሞቲቬሽን ስለሌላቸው ይመስላቸዋል፣ ግን እሱ አይደለም ችግሩ። ችግሩ ሀቢታቸውን ዲቨሎፕ ስላላደረጉ ነው። ስለዚህ በዚህ ቪዲዮ በሰባት ስቴፕ ብሬክ አድርገን እንዴት ጥሩ ሀቢት ዲቨሎፕ እንደምታደርጉና ለስራ፣ ለትምህርት ወይም ኮንተንት ፖስት ለማድረግ ወይም በጀነራል ህይወታችሁን ለማሻሻል የሚጠቅሟችሁን ሀቢቶች እንዴት ዲቨሎፕ እንደምታደርጉ ነግራቸዋል እና እስከ መጨረሻው ድረስ ይዩት። በተለይ ሰባተኛው ስቴፕ ብዙ ሰዎች የሚያቋርጡበት ቦታ ስለሆነ ሰባተኛው ስቴፕ በደንብ ተመልከቱ። ስቴፕ 1 ለምንድነው የብዙ ሰዎች ሀቢት ፌል የሚያደርገው እና ከጥሩ ወደ መጥፎ ሀቢት የሚቀየረው? መጀመሪያ ሀቢታችሁ አይደለም ፌል እያደረጋችሁ ያለው፣ ፕላናችሁ ነው ፌል እያደረጋችሁ ያለው። ሞስት ፒፕል ሪላይ የሚያደርጉት ሞቲቬሽን ግን ያን ጊዜ ቴምፖራሪ ኢሞሽን ነው። ሀቢት በየቀኑ ዲቨሎፕ የምናደርገው ነው። እዚህ ጋር ማወቅ ያለባችሁ ሞቲቬሽን ፌል ያደርጋል፣ ግን ሲስተማችሁ ፌል አያደርግም። ሀቢታችሁ ጥሩ ስሜት ሲሰማችሁ ወይ ሞቲቬሽን ሲሰማችሁ የሚሰራ ከሆነ ኢዝናል ሀቢት ላይ አልደረሰም ገና። ስቴፕ 2 ስታርት ስሞል በት ቢ ሲሪየስ። በትንሽ ጀምሮ ግን ሲሪየስ መሆን አለብን። ትንሽ ሀቢቶች ዊክ ሀቢቶች አይደሉም። በጣም ኢዚ የሚመስሉን ሀቢቶች በጣም ፓወርፉል ሀቢቶች ናቸው። ትንሽ ሀቢቶች ሁሌም ለስራቸው ብትውሉ ደስተኛ ሆናችሁ የምትሰሩት ናቸው። ትንሽ ነው ማለት ሌዚ ናችሁ ማለት አይደለም። ስሞል ኢዝ ስማርት። እንዲሁም ሌላ ነገር ለመገንባት ያግዛችኋል። ስለዚህ በዚህ የምትስማሙ ከሆነ ኮሜንት ላይ ስሞል ብላችሁ ጻፉ። ሰርድ ስቴፕ እዚህ ጋር ደግሞ እንዴት ሀቢቱ ከእናንተ ጋር ስታክ አድርጎ እንዴት ለረዥም ጊዜ እንደሚቆይ ያሳያችኋል። እዚህ ጋር ብዙ ሰው የማያውቀውን የሀቢት ሀክ እነግራችኋለሁ። አይምሯችሁ ፓተርን በጣም ይወዳል። ምሳሌ አሁን አንድ ከኤግዚስቲንግ ሀቢት ጋር አንድ ሀቢት አታች ማድረግ ትችላላችሁ። ከዛ እዚህ ጋር ዲሲዥን ሜኪንግ ፕሌስ ሪሙቭ ማድረግ ትችላላችሁ። ምሳሌ ጠዋት ቡና ከጠጣው በኋላ አንድ ታስክ እሰራለሁ ብሎ ማገናኘት እሱ አንድ ሀቢት ነው። ሌላ ኤግዛምፕል ደግሞ ጠዋት ጥርሴን ከቦረስኩ በኋላ አንድ ፔጅ አነባለሁ ብሎ መስራት ሌላ ኤግዛምፕል ነው። ስለዚህ በዚህ የምትስማሙ ከሆነ ዛሬ ሞክሩት። ስቴፕ 4 ኔቨር ሚስ ትዋይስ። ይሄ አንድ ሀቢት ዲቨሎፕ ካደረጋችሁ በኋላ እሱን ሀቢት ደግማችሁ እንዳታጡት የሚያደርጋችሁ ነው። አንዴ ሚስ ማድረግ ችግር የለም፣ ሰው ነው። ሁለተኛ ግን ሚስ ማድረግ ሌላ አይደንቲቲ ክሬት ያደርጋል። እሱም someone who always quits. Fifth step environment beats willpower. ይሄ ማለትም አንዳንዴ ዲሲፕሊን አይደለም ችግሩ፣ የምታስቡት በላይ ኢንቫይሮንመንታችን ሀቢታችንን ኮንትሮል ያደርጉ። እዚህ ጋር ይህን ነገር ለመቋቋም የምትችሉት አንድ ነገር ብቻ ማድረግ ነው። ቢልድ ስፔስ። ለራሳችሁ ሀቢታችን ዲቨሎፕ የምታደርጉበት አንድ ስፔስ ክሬት ማድረግ አለባችሁ። ምሳሌ ማታ ማታ እንቅልፍ በጣም የሚያስቸግራችሁ ከሆነ ስልካችሁን ካልጋችሁ ማራቅ አለባችሁ። ሌላኛው ደግሞ ጉድ ሀቢት የምንለው እንቅልፍ የሚያስቸግራችሁ ከሆነ እዛው አንድ ጥሩ መጽሐፍ ማስቀመጥ ነው። ካልተኛችሁ አይቀር አንድ ነገር መማር ጥሩ ስለሆነ፣ ስለዚህ አካባቢያችሁን ዛሬ ሆኖ ማስተካከል አለባችሁ። ሲክስ ስቴፕ አይደንቲቲ ቤዝድ ሃቢት። የስ ኦፍ ኮርስ ሃቢት በአክሽን ነው የሚጀምረው። ላስቲንግ ሃቢትን የሚያግዘው አንደኛው ቱል ደግሞ ማመን ነው። እችለዋለሁ ብላችሁ ሁሌም ለራሳችሁ የምታወሩ ከሆነ ዩ ካን። እንደምትወዱት አክት እያደረጋችሁ ቴክ ኢት አንቲል ዩ ሜክ ኢት። ስለዚህ መሆን የምትፈልጉትን ነገር በየቀኑ ለራሳችሁ ደጋግማችሁ በሉት። የመጨረሻውና ዋነኛው ስቴፕ ሰቨንዝ ስቴፕ ቢ ፔሽንት ዊዝ ፕሮግረስ። ሀቢት ላይፋችሁን በፍጥነት አይቀይሩ። ሀቢት ኢዝ ስሎ ፕሮሰስ። ስለዚህ ብዙ ሰዎች ጉድ ሀቢት ዲቨሎፕ ካደረጉ በኋላ ፊልም የሚያደርጉበት እዚህ ጋር ነው። ቶሎ ላይፋቸውን የሚቀይሩ ይመስላቸው። ላይፋችሁ ላይ ኢምፓክት ያመጣል ብላችሁ የምታስቡት ነገር ቀስ ብሎ ነው የሚመጣው። ኢትስ ኢንቪዚብል ቢፎር ኢትስ ኦብቪየስ። ቆይታችሁ ስለጀመራችሁ ብቻ ወደኋላ የቀራችሁ እንዳይመስላችሁ። ቀስ ብላችሁ ራሳችሁን ቢውል እያደረጋችሁ ስለሆነ ጊዜ ይፈጃል። ስለዚህ ትረስት ዘ ፕሮሰስ። ስለዚህ ህይወታችሁ የሚቀየረው በየቀኑ ትንሽ አክሽኖችን እየወሰዳችሁ እና ጉድ ሀቢታችሁን ዲቨሎፕ እያደረጋችሁ ስትሄዱ ነው። እዚያን ቪዲዮ የሚመቻችሁ ከሆነ በየሳምንቱ ፖስት ስለምናደርግ ላይክ እና ሰብስክራይብ በማድረግ ቤተሰብ ነው።